ኪታቢ ቁርአኑ በመቆየቱ ቁርአኑ በመዘውተሩ ቁርአን በመኖሩ እስላም ይኖራል ቁርአን ይኖራል ነዓም ዘላለም ይኖራል كما قال تعالى ያው እስከሚነሳበት ሰዓት ድረስ ማለት ነው قال تعالى إنا نحن نزلنا الذكر እኛን ዚክሩን ያወረነው ቁርአንን وإنا له لحافظون እኛም እሱን እንጠብቃለን እኛ ጠባቂዎች ነን ብሏል አላህ ቁርአን ከተጠበቀ ደግሞ እስላም ይጠበቃል ማለት ነው በተዘዋዋሪ ተግባባን وببقاء جماعة አንድ ቁርአን በመቆየቱ እስላም ይቆያል አንድ ሁለተኛ አሁንም ይቆያል እስላም ይኖራል እስላም አሁንም ይኖራል እስከ ማንስ ካለ وببقاء جماعة جماعة በመኖሯ جماعة በመቅረቷና በመቆየቷ من المسلمين ከሙስሊሞች የሆነች جماعة በመኖሯም ይኖራል ኪታብን በመኖሩ ይቆያል እንዳልን ሁሉ ይቺ جماعة በመኖሯም ቀጣይነት አለው من المسلمين ከሙስሊሞች የሆነች جماعة ተቆሙ የምትቆም جماعة على تطبيقه ይህንን ቁርአን ተግባራዊ በማድረግ وحفظه እሱን በመጠበቅ ቁርአንን ተጥቢቅ በማድረግ በህይወቷ ላይ ተፈጻሚ በማድረግ ማለት ነው على تطبيقه ተግባራዊ በማድረግ ላይ የቆመች جماعة በሱ አማካኝነት እስላም ይቆያል ቁርአን ካለ ቁርአንን ተግባራዊ የምታደርግ جماعة ካለች እስላም አለ ማለት እኮ ነው وببقاء جماعة جماعዎችን በመቅረት እሱም ይኖራል من المسلمين ከሙስሊሞች የሆኑ جماعዎች በመኖራቸውም ይኖራል ተቆሙ የምትቆም ይሆነች ምን በማድረግ على تطبيق الاسلام على تطبيق الكتاب ቁርአኑን ተፈጻሚ በማድረግ وحفظه ቁርአንን በመጠበቅ እስላምንም በመጠበቅ والدفاع عنه ከእስላም ላይ በመከላከል ከቁርአን ላይ በመከላከል የምትቀጥል جماعة በመኖሯ እስላም ይኖራል በዚህ والدفاع عنه ከሱ ላይ በመከላከል ተግባራዊ ማድረግ መጠበቅ ከሱ ላይ ዲፋዕ ማድረግ መከላከል كما قال تعالى الله سبحانه وتعالى እንደነገረን ምን ይላል አላህ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ይላል አላህ እናንተ ያመናችሁ ሰዎች ሆይ መየርተደ منكم ከናንተ የሚመለስ ሰው አንዲኒሂ ዲኑን ትቶ ሌላ ሃይማኖት የሚከተል ሰው ምንም ማንንም አይጎዳም انما يضر نفسه ራሱን ነው የሚጎዳው فسوف ياتي الله الله ያመጣል بقوم ህዝቦችን ያመጣል አላህ يحبهم እሱም የሚወዳቸውን ويحبونه እነሱም የሚወዱት የሆኑን ሌሎች ህዝቦችን ይተካበታል ቦታው ላይ ማንንም አትጎዱም ቁጥር እንቀንሳለን ብላችሁ ከሆነ ተጽዕኖ የላችሁም አረቡ ሲወጣ ፈረንጁን አመጣዋለሁ ነው ግድ የለም ማያስቸግርም እያለ ነው አላህ ይፈጥራል እናንተ ያመናችሁ ሰዎች ወይ መየርተደ منكم አንዲኒ ከናንተ ከሃይማኖቱ የሚመለስ አይጎዳም ማንንም አይጎዳም ራሱን እንጂ فسوف ياتي الله الله ያመጣላ بقوم ሰዎችን ይተካበታል يحبهم እሱም የሚወዳቸው ويحبونه እነሱም የሚወዱት የሆኑትን ያመጣበታል አዚለቲን የሚተናነሱ የሆኑ على المؤمنين ለሙእሚኖች የሚተናነሱ የሆኑ አዕዘቲን ገናና ኃያል የሆኑ على الكافرين በካህዲያን ላይ ደግሞ ብርቱና ገናና የሆኑ ሰዎችን እተካበታለሁ እያለ ነው አላህ ይተካበታል አላህ ያመጣል ይሄን يجاهدون የሚዋጉ في سبيل الله በአላህ መንገድ ላይ የሚፋለሙትን እተካበታለሁ ያመጣል አላህ እያለ ነው ولا يخافون የማይፈሩ ለውመተ ውግዘትን ላኢሚን የአውጋዥን ውግዘት ማለት ነው እንደዚህ ይባላለሁ የማይሉ ሰዎች ቦታው ላይ አላህ ይተካበታል ከናንተ ከሃይማኖቱ የተመለሰ ማንንም አይጎዳም ነው يضر الا نفسه فسوف ياتي الله بقوم ሰዎችን ያመጣል አላህ يحبهم ويحبونه ይሄ አንድ እነሱም የሚወዱት እሱም የሚወዳቸው ሌላ አዚለቲን على المؤمنين ይሄ ባህሪያቸው ነው መገለጫቸው ነው ለሙእሚኖች የሚተናነሱ ክንፋቸውን ዝቅ የሚያደርጉ ለሙእሚን ተዋዱዕ ያላቸው ለሙእሚን በሹሽ ሆኑ ፈገግታ የማይለያቸው ደስተኛ ሆኑ በሙስሊም ደስታ የሚደሰቱ አዚለ على المؤمنين አዕዘቲን على الكافرين በካህዲያኖች ላይ ደግሞ ብርቱ የሆኑ ሶስተኛ መገለጫቸው ይሄ ነው አዕዘ على الكافرين ለካፊሮች ኮስታራ ጨፍጋጋ ናቸው የምን ዝቅ ማለት ከበታቸው አይሆንም ገናና ናቸው የትም ቦታ ቢሆኑ ራሳቸውን ዝቅ አድርጉም አይዋረዱ ويجاهدون في سبيل الله በአላህ መንገድ ላይ የሚዋደቁ የሚፋለሙ ይሄ የነሱ መገለጫ ነው አሁን የቆጠርናቸው አራት ባህሪያቶች እሱም የሚወዳቸው እነሱም የሚወዱት አዚላ የሆኑ على المؤمنين አዕዛ የሆኑ على الكافرين يجاهدون في الله እንደገና ولا يخافون አምስተኛ ولا يخافون لومة لائم የአውጋዦችን ውግዘት የማይፈሩ
አማረብኝ ብለህ ነው ምናምን ቢሏቸው መስሚያ የላቸውም። ሱና ላይ ዲነል እስላማቸው ላይ መስሚያ የላቸውም። እንደዚህ አይነት ሰዎች ይተካበታሉ። አላህ እንደዚህ አይነቶቹን ያመጣል ከናንተ ዲኑን ለቃችሁት ብትሄዱ እያለ ነው። ስለዚህ ራቁቱን አይቀርም ማለት ነው። ይሄድን ይኸው ቢበቃት ጀማዓቲን ያለው በትክክል ተፈሰረ። እዚህ ቁርአን ይሄን ቁርአን አያ ከኋላ የቀራ ነው ይገልጸዋል። ምክንያቱም ቦታው ላይ አንዱ ሙርተድ ሲሆን ሌላ የሚተካበት ከሆነ አታቋርጥም ማለት ነው። ጀማዓ የአረቡ ዓለም ብክን ብሎ ዲነል እስላሙን ሲለቅ ወይ ከአፍሪካ ምድር ወይ ከአውሮፓ ምድር ያለ ይገባበታል። ፈረንጅ ይገባል አረብ ሲወጣ ምንም አይደለም። አላህ የሚሰራውን ይሰራል እኮ ወይ እነዚህኑ ያሉትን እያስለቀቀ ከታች ጥሩ ጥሩ ትውልድ ቦታው ላይ ይተካበታል። ሰበበን ንዙሏ እንደውም ይቺ አንቀጽ ምን ይባላል? አቡበክርና የአቡበክር ወታደሮች ናቸው ተብሏል። አቡበክርና የአቡበክር ሰዎች ናቸው። ምክንያቱም ነብዩ አለይሂ ሰላቱ ሰላም በሞቱ ጊዜ ኡማው እንዳለ የመዲና ሰው ትንሽ ሰው ሲቀር ሙሉውን ሙርተድ ሆኖ ነበር በየበረሃው አዕራቡ ሁሉ። ምን መሐመድ ሞተ ከዚህ በኋላ ማን ይመራናል አሉ። አቡበክር ሲዲቅ ኺላፋውን ከተቀበሉ በኋላ ተመለሱ ብሏቸው እምቢ አሉ። እዋጋለሁ አሉ። ኧረ ላኢላሀ ኢለላህ እያሉ እነዚህ ሰዎች ማን ያዘካን ምን እነዚህ ነው እንደው መደዳው እንዳለ ነው የምዋጋው አሉ። ሐታ መን ፈረቀ በይነ ዘካቲ ወሶላ ሳይቀር እነዚህን እዋጋቸዋለሁ አሉ አቡበክር ሲዲቅ የተወሰኑ የረሱሉን ሷሐቢዎች አሰባሰቡና እስላሙ የገባቸውንና የጸኑትን እነሱን አሰባሰቡና ጂሃዳቸውን ጀመሩ። አይዋ አላህ ረዳቸው። ስለዚህ እናንተ ብትመለሱ ማንንም አትጎዱም ቦታው ላይ ተካበታለሁ አለና አቡበክርና ጄሹን ይባላል። ኋላ ነው የተተረጎመው። በነብዩ ዘመን አልነበረም ይሄ። ከናንተ የተመለሰ በነብዩ ዘመን አልተመለሰማ። ገና ወደፊት ከናንተ የሚመለስ አላህ ቦታው ላይ ያመጣል ብለው በዚህ ፈስረውታል ዑለማዎች ሙፈሲሮች። ተግባባን? ግልጽ ነው። وقال تعالى الله سبحانه وتعالى እንዲህ ይላል በሌላ አንቀጽ አሁንም ጀማዓዎች ሲሄዱ ሌላ ጀማዓ ይተካል ከተባለ ቋሚ ነው ማለት ነው። እስላም ቋሚ ነው፣ ምንጊዜም አይራቆትም ማለት ነው። አንዲት ሌሊት እንኳን ዓለም ከእስላም አትራቆትም ለአንድ ሌሊት። ምክንያቱም ጧኢፋይቱ ትደክማለች ወይ ቁጥሯ እያነሰ እየተመናመነ እንትን ይላል እንጂ ጭራሽ አትጠፋም። አንድ ጊዜ በዛ ትላለች፣ ሌላ ጊዜ ቀነስ እያደረገች እንዲህ ይሄ እድሜ ዱንያ እንትኗ ያልቃል እንጂ ሂደቷ ወኢላ የተወሰነ ጊዜ እንኳን ክፍተት አይፈጠርም። وقال تعالى الله سبحانه وتعالى እንዲህ ይላል በሌላ አንቀጽ ወኢን ተተወለው ጀርባ ብትሰጡ ይላል። ጀርባ ብትሰጡት ለእስላም ለእምነቱ ጀርባ ብትሰጡት የስተብድል ይቀይራል። ቀውመን ሰዎችን ይቀይርበታል። غيركم ከናንተ ውጭ ሌላ ሰው ይቀይርበታል ቦታውን ችግር የለም። ثم لا يكونوا ከዛ አይሆኑም እነዛ ተቀያሪዎቹ አምሳለኩም እንደናንተ ቢጤ የወረዱ የሾቁ የተንቆታቆቱ አይሆኑም እንደናንተ ወኔ ያለው እስላምን የሚወድ የሚተገብረው በልቡም የሚወደው እፈጥርበታለሁ እያለ ነው። እናንተ ጀርባ ብትሰጡ የስተብድል ይቀይራል። ምን ችግር አለው? ቀውመን ሰዎችን ይተካል። ራሳችሁን የምትጎዱት ተጠንቀቁ እያለ ነው። ከናንተ ውጭ ያለ ሌላ ሰው ይተካበታል። ثم لا يكونوا امثالكم ከዛ የናንተ ቢጤ አይሆኑም እነዛ እስላሙ ይሰሩበታል ማለት ነው። ይሄ ቁርአን አንቀጾች ናቸው። ምንን የሚጠቁሙ ናቸው እነዚህ? እስላም አይጠፋም ማለት ነው። ቢበቃኢል ቁርአን ይቆያል። ወቢበቃኢ ጀማዓትን የሆነ ጀማዓም አለች በሷም ይቆያል። ያቺን ጀማዓ የሚጠቁም ባቂነቷን የሚጠቁም ቁርአን አያለ። አዎ እነዚህ ሁለቱ አያዎችን ይመስል አለች ቀጣይ የሆነች ጀማዓ ማለት ነው። ከእስላሙ ላይ ዲፋዕ የምታደርግ ከሱናው ላይ نعم هي الجماعة التي ياتي جماعات قال أنا الرسول صلى الله عليه وسلم ملاكتنيهم بحديثاتهم اندي ሲሉ የገለጹት ጀማዓናት ይቺ يستبدل قوما غيركم ሌላን ተካበታለን የተባለችው ጀማዓ ያቺ ነዋሪ ቋሚ የሆነችው ጀማዓ ያቺ ጀማዓናት قال أنا الرسول صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንዲህ ሲሉ የገለጹት እንትን ጀማዓናት ምን ብለው ገልጸዋታል? ነብዩ አለይሂ ሰላቱ ወሰለም الله فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين ብሎ እንደገለጻቸው ሁሉ እና ደግሞ ثم لا يكونوا أمثالكم ብሎ በዚህኛው የገለጻቸው ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው ገልጸዋቸዋል። لا تزال طائفة አንዲት ቡድን አትወገድም አትጠፋም አሉ። من أمتي ከኔ ኡመት ውስጥ አንዲት ቡድን አለች አሉ። እንደምን ጊዜም ቀጣይ ናት። على الحق በሐቅ ላይ ظاهرين የበላይ ሆኖ ይቀጥላሉ አሉ። በሐቅ ላይ የበላይ ሆኖ ይቀጥላሉ። በሐቅ ላይ በግልጽ ይንቀሳቀሳሉ። በሐቅ ላይ የበላይ ይሆናሉ ግን ይገናሉ ማለት ነው። ወይንም ዛሂር ይሆናሉ በግልጽ ይንቀሳቀሳሉ በሱናቸው ላይ ምንም አይሆኑ። من أمتي ከኔ ኡማ አንድ ጧኢፋ አትወገድም على الحق በሐቅ ላይ ዛሂሪን ግልጽ ሆነው በይፋ ገነው ይቀጥላሉ። لا يضرهم አይጎዳቸውም
መን ኸዘለሁም ያዋረዳቸው ሰው አይጎዳቸውም። ተሳድቦ አዋርዶ ዋሽቶ ቀጥፎባቸው ራሱ ይወድቃል እንጂ እነሱ አይወድቁም። ራሱ ተጋጭቶ ነው የሚወድቀው። መን ኸዘለሁም እነሱን ዝቅ አድርጎ የተመለከታቸው የናቃቸው ሰው አይጎዳቸውም። ወላ መን ኻለፈሁም የተቃረናቸውም ሰው አይጎዳቸውም። ምንጊዜም የበላይ ናቸው። ሐታ የእቲ አምሩላህ የአላህ ትእዛዝ እስከሚመጣ ድረስ ይላሉ። የአላህ ትእዛዝ እስከሚመጣና እስከሚወስዳቸው ድረስ ያው በነፋሱ አማካኝነት ሙእሚኖች መጨረሻ ላይ ያልቃሉ። ቂያማ አይቆምም አማኞች ላይ አላህ አላህ የሚል እያለ ቂያማ አይቆምም ብለዋል ነብዩ አለይሂ ሰላቱ ሰላም በሐዲሳቸው። ስለዚህ ሐታ የእቲ አምሩላህ ተባረከ ወተዓላ ክብሩ የላቀው ጌታ የእሱ ትእዛዝ እስከሚመጣ ድረስ ማለት ንፋሷ መጥታ እስከምትወስዳቸው ነው። መን ካነ ፊ ቀልቢሂ ምስቃሉ ዘረት ሚን ኢማን የኢማን ብናኝ ታክል ኢማን ያለው ሰው ሙሉን ተወስደዋለች። ያችን ልስልስ ያለች ንፋስ ትነፍሳለች ተብሏ ሚን ጂሃቲል የመን አለች ንፋስ የምትነፍስ በዛች ያልቃሉ ሁሉ። ከዛም በኋላ አሽራሩል ኸልቆች ይቀራሉ፣ ኩፋሮች ከሃዲያኖች እነሱ ብቻ ይቀራሉ ምድር ላይ። እነሱ ላይ ነው ቀውጥ የሚፈላው። ቂያማ የሚቆመው እነሱ ላይ ነው። ሐታ የእቲ አምሩላህ ተባረከ ወተዓላ የአላህ ትእዛዝ እስከሚመጣ ወያ ንፋሷ እስከምትመጣ እስከሚያልቁ ወይም ደግሞ እስከሚሞቱ ድረስ የራሳቸው ቂያማ ነው። ትንሹ ቂያማቸው ሞት ነው። ወይ እስከሚሞቱ ድረስ ማንም አይጎዳቸው። ጀመዕ ለማድረግ ሐዲሱን ይሄን የምትጠቀሙ ወሁም አላ ዛሊክ በዙ ሁኔታቸው ላይ ያሉ የአላህ ትእዛዝ እስከሚመጣ ድረስ አይወገዱም ብለዋል የአላህ መላእክተኛ ነብዩ አለይሂ ሰላቱ ሰላም። አይወገዱም እነዚህ ያቺ ጧኢፋ ብለዋል። ስለዚህ ያቺን ጧኢፋ ለመሆን በጣም ነው ኢዝኒላህ ማይወፍቅ ቡኻሪ ሙስሊም እነዚህ ዘግበውታል። ሐዲሱ ሙተፈቅ ዐለይሂ ሐዲስ ነው። ወሚን ሁና እንግዲህ ከዚህ በመነሳት በዚህች በሐዲሷና የባለፈ ያሳለፍናቸው የቁርአን አንቀጾች አሉ። እነሱም በመመልከት እስላም ምን ጊዜም ባቂ እንደሆነ ነው። ይቀጥላል። ጀማዓ ማለት የተባረከችና የተቀደሰች ጀማዓ አለች። ወሚን ሁና ከዚህ ከቁርአን አያና ከዚህች አሁን ከአየናት ከሐዲስ በመነሳት የጅቡ አለይና በእኛ ላይ የግድ ይሆንብናል። አተዓሩፉ መታወቅ አለብን። ማንን ነው መታወቅ ያለብን? አላ هذه الجماعه ይችን ጀማዓ በደንብ መታወቅ አለብን። አልሙባረከቲ የተባረከችና የተቀደሰች የሆነች ይችን ጀማዓ መታወቅ አለብን ከሷ ጋር። ማናት? እንዴት ናት? የት ናት? የምናውቀው ደግሞ በሐዲስና ቁርአንን በመቅራት እንዲሁም ደግሞ አቂዳችንን በማስተካከል መንሃጃችንን በማስተካከል ነው ሰዎችን ማወቅ የምንችለው። ወይላ ዒልም ከሌለን እከሌ ጥሩ ነው እንዳለን ዝም ብለን ብቻ ነው ሰው ሲወድ ነው ሰውን የምንወደው። እና ብዙ ጊዜ ይሄ የጀህል ነው፣ የጀህል ውጤት ነው። ብዙዎችን እውር ያደረገብን ይሄ ነው። ومنها يجب علينا በእኛ ላይ ይወጅብብናል التعرف መታወቅ አለብን። على هذه الجماعه ይችን ጀማዓ በደንብ መታወቅና መግባባት አለብን። المباركه የተባረከች የተቀደሰች ሆነች التي تمثل الاسلام እስላምን የምትገልጸው الصحيحه ትክክለኛውን እስላም የምትገልጸውን ጀማዓ መታወቅ አለብን። ሌሎች እስላምን ይገልጻሉ ግን ትክክለኛውን አይደለም፣ ፋሲዱን ነው፣ አቂዳው ተበላሸ፣ ቢድዓ የመጣምን ጭምልቅልቅ ያሉ ናቸው። على الاسلام الصحيح ትክክለኛውን እስላምን تمثل የምትገልጸው የምትተውነው የምትሰራው የሆነች الاسلام الصحيح ትክክለኛውን እስላም የምትገልጸውን እቺን ጀማዓ መታወቅ አለብን። جعلنا الله منها الله ከሷ ያድርገንና ይላሉ። አሚን። جعلنا الله منها በመካከል ዱዓ ያደረጉ ነው። ليعرفها እንዳውቃት መታወቅ አለበት። ይቺን የተባረከች ጀማዓ መታወቅ አለበት። التي جماعة تمثل الإسلام الصحيحة تككلنيون إسلاما يمتقلصو يهونتشين يتشين إسلام متوق مقبابات اللبت الله كسو يدرقننا لمن دينو مقبابات تعرف ياسفلقو ليعرفها اندوقاتنا من يريدو يفلقسو من ما الرق يفلقه التعرف على الإسلام الصحيح تككلنيون إسلاما لما التوق يفلقه الزيتش تككلنيا جماعة قار متوق اللبت እኛ ዑለማዎችን የምንተዋወቃቸው ከሆነ የዑለማዎችን መንሃጅ ማወቅ እንችላለን። ከታች እየጀመርነው ነው። እነዚህ ትልልቅ ዑለማዎች አሉ፣ ግንባር ቀደም ፊት ለፊታችን ያሉ ታላላቆቹ። የእነሱን መንሃጅ እየተማርን በሄድን ቁጥር ሐቅን እየተረዳን መሄድ እንችላለን። እቺን ጀማዓ መታወቅ አለብን። ውጭ ላይ ጀማዓን ካወቅናት ውስጥ ላይ ያለውን ኸይራትም ደግሞ በዛው እንሄዳለን። ليعرف من يريد التعرف መታወቅ መግባባት የፈለገ على الاسلام الصحيح ትክክለኛውን እስላም መታወቅ የፈለገና ያሰበ ሰው ይችን ጀማዓ መታወቅና ጀማዓ ውስጥ መቀላቀል አለበት። አለበለዚያ ሌላ ጀማዓ ውስጥ ሐቅ ፈልጋለሁ ብሎ ቢገባ በዛው ነው አጥረው የሚያስቀሩት። ተባባና ትክክለኛውን እስላም ለማወቅ የፈለገ ሰው وعلى اهله የትክክለኛውን እስላምን ቤተሰቦችን ማወቅ የፈለገ على اهله ማለት
የትክክለኛውን እስላም ባለቤቶች ማለት ነው። እነሱም ማወቅ የፈለገ ሰው ይተዋወቅ ከዚች ጀማዓ ጋር። አልሐቂቂይን እውነተኛ የሆኑ ቤተሰቦች፣ እውነተኛ ትክክለኛ ቤተሰቦች። ለምንድን ነው እነሱን ለማወቅ የፈለገ እነሱን መከተል አለበት ያልነው? ለየቅተዲ ቢሂም እነሱን ሞዴል አድርጎ እንዲከተል ነው። እኛ እናቅም በአሁኑ ሰዓት በጣም ደካሞች ነን በዒልም ላይ ደካሞች ስለሆን እንደው ትክክለኛ ዓለማችን ላይ ትላልቅ የሚባሉትና እንደው በሱና ላይ ጠንካራ የሚባሉት እነማን ናቸው ብለን ብንጠይቅ ኢኽዋንዩም ማንኛውም ይነግረናል ለራሱ እነ ሼኹል አልባኒ እነ ኢብኑ ባዝ እነ ፈውዛን ናቸው ነው የሚባለው። እንግዲህ ሱና ላይ ጠንካራ ማሻአላህ በቃ ይሄ ያለበት ሰለፊዮችን እንይዝና ከዛም በኋላ ዒልማችንን በደንብ አድርገን ተኮትኩተን እናድጋለን በደንብ። ወኢላ ግን ኢኽዋን ጀማዓ ውስጥ ከተቀላቀልን በኋላ ይቀቀሉናል። ለዛው መውጣት አንችልም። አቅም ጉልበት ያለው ሰው አላህ ይሻለት ነው ከነሱ ጉያ መመጠቅም ይችላል። አለበዛ በጣም አስፈሪ ነው። وعلى اهله በቤተሰቦችም ላይ እንደዚሁ በእስላም በትክክለኛው እስላም ቤተሰቦች ላይ አባላቶች ምን ነው ማለት አልሐቂቂይን እውነተኛ የሆኑ ለምን ለየቅተዲ ቢሂም እነሱ ሞዴል አድርጎ እንዲከተል ዘንዳ ይሄ ሰውዬ ወየሲራ እንዲጓዝ ይላሉ ፈውዛን ፊሪካቢሂም ከነሱ ጀማዓ ጋር አብሮ እንዲጓዝ ፊሪካቢሂም ከነሱ ተጓጓዦች መንገደኞችና ጀማዓዎች ጋር አብሮ እንዲጓዝ ወለየንضم እንዲጠጋ ኢለይሃ ወደዚች ትክክለኛ ጀማዓ እንዲጠጋ መዩሪዱ الدخول መግባት የፈለገ ፊል እስላም ከእስላሙ ዓለም ወደ እስላም ፊል እስላም ወደ እስላሙ ዓለም መግባት የፈለገ ሚነል ኩፋር ከክህደት ወደ ትክክለኛው እስላም መግባት የፈለገ ሰው እዚች ጀማዓ ጋር እንዲቀላቀል እሱም ራሱ ፈትሾ መግባት አለበት ነው። እቺ በብዙ ነገር ተተርጉማለች። በእንግሊዘኛውም በምንም ተተርጉማ ዓለም ላይ ተረጅታለች። እቺ ኪታብ በብዙ ቦታ ላይ በላቲንኛው በምንኛው ተተርጉማለች። እቺ ኪታብ እቺ መንቀራት ማለት ነው። ማንኛውም ያነባል። ይሄን ካነበበ በኋላ ትክክለኞቹና ብጥር ያለውን የሚከተሉት እነማን ናቸው ይላል። መጀመሪያ አጥንቶ ይመጣል። መቼም አላህ ይሻለት ምን ይሄን ሁሉ ለፍልፎ አሁን ይሄን ሁሉ ለፍቶ አንልም። አላህ ይሻለት ሰው ያነባል፣ ይጎረጉራል በደንብ አድርጎ። ከዛም በኋላ ጠርቶ ይገባል ወደ እስላም። የአላህ ስራ ነው። ተባባነ። ስለዚህ ከክህደት ወደ እስላም ዓለም መግባት የፈለጉ እዚች ጀማዓ ውስጥ እንዲቀላቀሉ በደንብ አድርጎ መተዋወቅ አለበት ከትክክለኞችና ከትልልቆቹ ዑለማዎች ጋር ማለት ነው። ኢንሻአላህ እነሱ ጋር አብረን መጓዝ ነው።